ሰላም ተማሪዎች እንዴት ናችሁ? በዚህ ቪዲዮ የምንመለከተው የስምንተኛ ክላስ አይሲቲ ዩኒት 4 ይሆናል ማለት ነው። በዩኒት 4 ላይ ደግሞ ከቨር የምናደርገው ስለ ኢንተርኔት ይሆናል። መቼም ስለ ኢንተርኔት አብዛኞቻችሁ ታውቃላችሁ ብዬ ተስፋ አድርጋለሁ ማለት ነው። በዚህ ቻፕተር ላይ ተማሪዎች ምን ማወቅ ወይም ምን መረዳት አለባችሁ የሚለውን ነገር እዚጋ እንደምትመለከቱ ተገልጾልናል። የመጀመሪያው ዲስክራይብ ኢንተርኔት ሰርቪስ ምን ማለት እንደሆነ፣ እንደዚሁም ደግሞ በኢንተርኔት አማካኝነት የሚሰጥ አገልግሎቶች ምንድን ናቸው የሚሉትን ነገር ማወቅ ይኖርባችኋል ወይም አስረዳችኋለሁ ማለት ነው። ሌላኛው ኤክስፕሌን ዘ ዲፈረንስ ቢትዊን ኢንተርኔት ኤንድ ወርልድ ዋይድ ዌብ በሁለቱ መካከል ያለው ልዩነት የምነግራችሁ ይሆናል። በሶስተኛ ደረጃ ደግሞ ኤክስፕሌን ፋይል ትራንስፈር ኤንድ ቴክስት ትራንስሚሽን ፕሮቶኮል የሚባሉትን ማወቅ አለባችሁ ወይም እኔም አስረዳችኋለሁ። ብራውዝ ኢንፎርሜሽን ኦን ዘ ኢንተርኔት ላይ መረጃዎችን እንዴት አድርገን ፋይንድ እንደምናደርግ፣ እንደዚሁም ደግሞ ብራውዝ ኢንፎርሜሽን ምን ማለት እንደሆነም የምነግራችሁ ይሆናል። እናንተ ማወቅ ይኖርባችኋል ማለት ነው። ሌላኛው የምንመለከተው ኤክስፕሌን ዩዝ ኦፍ ዘ ኢሜል ኤንድ ሶሻል ኔትወርክ ጀስት የኢሜል ጥቅም፣ እንደዚሁም ደግሞ የተለያዩ ሶሻል ኔትወርክ ሲባል ምንድነው ሶሻል ሚዲያ የምንላቸው አሉ አይደል? ቲክቶክ፣ ፌስቡክ ስለነሱም የምንመለከት ይሆናል። ሌላኛው የምንመለከተው ደግሞ ክሬት ኢሜል አድሬስ ኤንድ ኤክስቼንጅ ሜል ወይንም ኢሜል ማለት ነው። ጀስት ኢሜል እንዴት አድርጋችሁ ክሬት ማድረግ እንደምትችሉ፣ እንደዚሁም ደግሞ መረጃዎችን በኢሜል አማካኝነት እንዴት አድርጋችሁ መለወጥ እንደምትችሉ የምንመለከት ይሆናል ማለት ነው። ሌላኛው ደግሞ ጀስት የፌስቡክ፣ ቴሌግራም አካውንቶች እንዴት አድርጋችሁ ክሬት እንደምታደርጉ ሶሻል ሚዲያዎች ናቸው አይደለም? ቤኔፊት ኤንድ ሪስክ ኦፍ ሶሻል ኔትወርክስ ወይንም የሶሻል ሚዲያዎች ጥቅምና ጉዳቶችንም የምንመለከት ይሆናል። እናንተም ማወቅ ይኖርባችኋል ማለት ነው። እዚጋ እንደምትመለከቱት መጀመሪያ ላይ ኦቨርቪው አለ። ጀስት በዚህ ቻፕተር ላይ ጠቅለል አድርጎ ዋና ሀሳቡን ያስቀመጠልን ማለት ነው። ዲር ስቱደንት ኢን ግሬድ 7 you have learned the definition of internet, world wide web, web page, ዌብሳይት፣ ብራውዘር፣ ሰርች ኢንጂን፣ ዌብ ሰርቨር ኤንድ ዌብ አድሬስ። በሰባተኛ ክላስ ስለ ኢንተርኔት እንደዚሁ ነኝ እንደምትመለከቱ የገለጽኩላችሁን ተምራችኋል ወይንም አይታችኋል ነው የሚለን። እኔም ቪዲዮ በደንብ አድርጌ ሰርቻለሁ። በነገራችን ላይ ዛሬ ገብታችሁ ቼክ ማድረግ ትችላላችሁ ማለት ነው። ዚስ ዩኒት you will learn about internet service። በዚህ ዩኒት ላይ ግን የምንመለከተው ወይንም ስምንተኛ ክላስ መጽሐፋችሁ ላይ ማለት ነው በኢንተርኔት በሚለው ቻፕተር ላይ አንደኛ የኢንተርኔት ሰርቪስ የምንላቸው ምንድን ናቸው፣ ምን ማለት ነው ኢንተርኔት ሰርቪስ ማለት፣ ወርልድ ዋይድ ዌብ፣ ፋይል ትራንስፈር፣ ቴክስት ትራንስሚሽን ፕሮቶኮል፣ ብራውዚንግ ኢንፎርሜሽን ኦን ዘ ኢንተርኔት፣ ኢሜል ኤንድ ፌስቡክ ኤንድ ቤኔፊት ኤንድ ሪስክ ኦፍ ሶሻል ኔትወርክ የሚባሉትን ሁሉንም በዚህ ቻፕተር ላይ የምንመለከት ይሆናል። እኔም አንድ ባንድ እስከሚገባችሁ እስከሚነስራችሁ ድረስ የማሳያችሁ ይሆናል ማለት ነው። ፋሚሊ መጀመሪያ የምንመለከተው ተማሪዎች 4.1 ላይ ኢንተርኔት ሰርቪስ ነው። ወይንም ኢንተርኔት ሰርቪስ ምን መሰላችሁ? በኢንተርኔት አማካኝነት የምናገኘው አገልግሎት ማለት ነው። ከዛ በፊት ግን ስለ ኮምፒውተር ኔትወርክ ማወቅ ይኖርባቸዋል። ኮምፒውተር ኔትወርክ ማለት ኢዝ ዌን ቱ ኦር ሞር ኮምፒውተር ሲስተም አር ኮኔክትድ ቱጌዘር፣ ሁለትና ከዛ በላይ የሆኑ ኮምፒውተሮች እርስ በራሳቸው ኮኔክት ሲሆኑ ከዛ ኮኔክት ከሆኑ በኋላ ጀስት መረጃ መለወጥ ሲችሉ ያ ኮምፒውተር ኔትወርክ ተብሎ ይጠራል ማለት ነው። ምናልባት እናንተ ላብ ክላሳችሁ ብትመለከቱ ለምሳሌ የተለያዩ 10 ኮምፒውተሮች ሊኖሩ ይችላሉ። ስለዚህ እነኛ 10 ኮምፒውተሮችም እርስ በራሳቸውን በገመድ አለበለዚያም ዋየርለስሊ ኮኔክት ልናደርጋቸው እንችላለን ማለት ነው። በዛን ሰዓት ኮምፒውተር ኔትወርክ ይባላል። ከዛን ኔትወርክ ኦፍ ኔትወርክ ደግሞ ማን ይፈጥራል ማለት ነው? ኢንተርኔት የሚባለውን ይፈጥራል ማለት ነው። እዚጋ እንደምትመለከቱት ኢንተርኔት ሪፈር ቱ ኔትወርክ ኦፍ ኔትወርክ ነው ይልናል። ይህም ማለት መሰላችሁ ለምሳሌ አዲስ አበባ ያለው የተለያየ ቦታዎች ኔትወርክ ክሬት ይደረጋሉ አይደለም? ወይንም የተለያዩ ኮምፒውተሮች የሆነ ቦታ ኮኔክት ይሆናሉ። አሁንም የሆነ ቦታ ሌላ እርስ በራሳቸው ኮምፒውተሮች ኮኔክት ይሆናሉ። ከዛን እርስ በራሳቸው እነኛ ስናገናኝ ያ ምን ይፈጥራል ማለት ነው? ኢንተርኔት ይፈጥራል ማለት ነው። ኢንተርኔት ሰፋ ይላል። ለምሳሌ እንደ ሀገራችን ስንመለከተው ምን ይፈጥራል መሰላችሁ? አዲስ አበባ ያለውን ኔትወርኮች ወይም ኮምፒውተር እርስ በራሳቸው የተገናኙትን ማለት ነው ከሐዋሳ እንደዚሁም ከክፍለ ሀገር ከተለያዩ ጋር እርስ በራሳቸው እናገናኛለን ማለት ነው። እንደዚሁም ደግሞ ኢትዮጵያ ያለውን ከሌላ ሀገር ጋር ኮኔክት በምናደርግበት ሰዓት ግሎባል ኔትወርክ ብለን መጥራት እንችላለን ማለት ነው። ማን የሚለውን ኢንተርኔት የሚለውን ጽንሰ ሀሳብ ማለት ነው። እዚጋ እንደምትመለከቱት ኢንተርኔት ኢዝ ወርልድ ዋይድ ግሎባል ሲስተም ኦፍ ኢንተርኮኔክትድ ኮምፒውተር ኔትወርክ ይለናል ማለት ነው። ምንም የተለየ ነገር አይደለም። ኢንተርኔት ብለን የምንጠራው ዓለም አቀፍ ስራው ዘወርልድ እርስ በራሳቸው የያዙ ኮምፒውተሮች ምን ተብለው ይጠራሉ ነው የሚለን ኢንተርኔት ብለን እንጠራዋለን ማለት ነው። ዘ ቢልዲንግ ብሎክ ኦፍ ኢንተርኔት የተባለን ኔትወርክ ነው። ትንሿ ጀስት ለኢንተርኔት መመስረት ኔትወርክ ያስፈልገናል ማለት ነው። ስለዚህ እነኛ ኔትወርኮች ደግሞ እርስ በራሳቸው ሲያያዙ ኢንተርኔት የሚለው ጽንሰ ሀሳብ ክሬት ያደርጉልናል ማለት ነው። ዘ ኢንተርኔት ኢዝ ዘ ላርጀስት ኮምፒውተር ኔትወርክ ኢን ዘ ወርልድ ኮኔክቲንግ ሚሊዮን ኦፍ ኮምፒውተር ይለናል። አሁን ላይ እንዲሁም በጣም ከሚሊዮን የሚበልጡ ኮምፒውተሮች እርስ በራሳቸው ይያያዛሉ። ምክንያቱም ኮምፒውተር ብለን የምንጠራው ራሱ ምን አለ መሰላችሁ? ስልኮቻችን አሉ፣ ስማርትፎኖቻችን እና ብዙ ኤሌክትሮኒክ ዲቫይሶች አሉ።
እነኛ እርስ በርሳቸው ሲያያዙ መረጃ ለመለወጥ ሊሆን ይችላል፣ ብቻ ለተለያየ ፐርፐስ በብዛት የምንጠቀምበት ግን ጠቃሚ ሆነን ሃርድዌርም ሶፍትዌርም ሊሆን ይችላል ሼር ለመደረግ ነው በብዛት የምንጠቀምበት ማለት ነው። ወይንም ኮምፒውተር ኔትወርክ የሚባለውን ክሬት የምናደርገው ወይም ኮምፒውተሮችን እርስ በራሳቸው የምናያያዛቸው ማለት ነው። ስለዚህ ስሮ ዘ ወርልድ ሲሆን ምን ይፈጥራል? ኢንተርኔት የሚለውን ይፈጥራል ማለት ነው። ወርልድ ዋይድ ዌብ ወይንም www የምንለው ኢሜል፣ ቴሌኔት ኤንድ ፋይል ትራንስፈር ፕሮቶኮል የሚባሉት አር ሰም ኦፍ ኢንተርኔት ሰርቪስ ናቸው ዛት ፋሲሊቴት አክሰስ ቱ ኢንተርኔት ሪሶርስ ይለናል ማለት ነው። የኢንተርኔት ሪሶርስ ለማግኘት የሚያግዙን ጀስት እንደምንድን ናቸው? አገልግሎቶች ናቸው። የኢንተርኔት ሰርቪስ ማለት ምን መሰላችሁ? ኢንተርኔት ለምሳሌ ኢንተርኔትን በምንጠቀምበት ሰዓት ኢንተርኔትን ስንጠቀም እኛ ከኢንተርኔት ላይ የምናገኛቸውን መረጃዎች ፋይሎቻችን ለመላክ ሊሆን ይችላል፣ ለመቀበል ሊሆን ይችላል፣ ብቻ ለተለያየ ፐርፐዝ ሊሆን ይችላል። ስለዚህ ያንን የሚያሳልጡልን ወይንም የኢንተርኔት ራሱ አገልግሎቱ እሱን የሚሰጡልን ምን ተብለው ይጠራሉ? ኢንተርኔት ሰርቪስ ይባላሉ። ከእነሱ መካከል እዚህ የተገለጹ ኤግዛምፕሎች ናቸው። ወርልድ ዋይድ ዌብ፣ ኢሜል፣ ቴልኔት፣ ፋይል ትራንስፈር ፕሮቶኮል እነኚህ ሁሉም በአጠቃላይ ኤግዛምፕል ኦፍ ኢንተርኔት ሰርቪስ ተብለው ይጠራሉ ማለት ነው። አንድ በአንድ እንመለከታቸው። የመጀመሪያው ወርልድ ዋይድ ዌብ የምንለው ነው ማለት ነው። እዚህ ጋር በደንብ ላስረዳችሁ። ወርልድ ዋይድ ዌብ ላይ ስንመጣ ለምሳሌ እናንተ ላይብረሪ መውሰድ ትችላላችሁ። እዛ ላይብረሪ ውስጥ በጣም ብዙ መጽሐፍቶች አሉ። የምትፈልጉትን መረጃ ገብታችሁ እናንተ ቸክ ማድረግ ትችላላችሁ። በሸልፉ ወይም በተቀመጠበት የምትፈልጉትን መጽሐፍ ቸክ አድርጋችሁ ሄዳችሁ የምትፈልጉትን መረጃ ማግኘት ትችላላችሁ ማለት ነው። ከላይብረሪ የተለያዩ መጽሐፍቶች ስላሉ፣ በተመሳሳይም ወደ ወርልድ ዋይድ ዌብ ላይ ስንመጣ በውስጡ በጣም ብዙ የሆኑ ዌብሳይቶችን ይዛል ማለት ነው። ስለዚህ ወርልድ ዌብ ማለት ምንድነው? ኮሌክሽን ኦፍ ዌብሳይት ኦር ዌብ ፔጅ፣ የተለያዩ ዌብሳይቶች ጥርቅም እንደዚሁም ደግሞ ወይንም የዌብ ፔጆች ጥርቅም ማለት ነው። ኢት ኢዝ ኖውን አስ አናዘር ኔሙ ዌብ ይባላል ማለት ነው። ዘ ወርልድ ዋይድ ዌብ ኦር ዌብ ኢዝ ፓርት ኦፍ ኢንተርኔት ነው። ጀስት የኢንተርኔት አንዱ ፓርት ነው። ዘ ዌብ ዋዝ ኢንቬንትድ የተደረገው በ1991 ዓ.ም ማን የሚባል ሰውዬ ነበረ? ቲም በርነርስ-ሊ የሚባል ሰውዬ ነው ይሄን ክሬት ያደረገው ማለት ነው። ኢት ኢዝ ኮኔክትድ ቱ ዘ ሎካል ኮምፒውተር ስሮ ዘ ኢንተርኔት ይለናል ማለት ነው። ይሄ ማለት ሰውየው ኮኔክት ያደረጋቸው ምንድነው? ሎካል ኮምፒውተሮችን መረጃዎችን ሼር ለመዳረግ ሲቸገር ጊዜ እርስ በርሳቸው እያይዘና ከዛም በኋላ በኢንተርኔት አማካኝነት መረጃዎችን ሼር ስላደረገ ነው ሎካል ኮምፒውተር ወይም እዛው አጠገብ ያሉትን ኮምፒውተሮች ማለት ነው። ዩዘር ካን አክሰስ ዘ ኮንተንት ኦፍ ሳይት ፍሮም ኤኒ ፓርት ኦፍ ዘ ወርልድ ኦቨር ዘ ኢንተርኔት ዩዚንግ ዘ ዲቫይስ ሰች አስ ኮምፒውተር፣ ላፕቶፕ ኤንድ ሴልፎን ይላል ማለት ነው። ይህ ምን ማለት ነው? ጀስት ዩዘር ማለት እኛ ተጠቃሚዎቹ ናል። ማንኛውም ሰው የፈለገው ቦታ ሆኖ ከኢንተርኔት ላይ የሚገኙ መረጃዎችን አክሰስ ማድረግ ይችላል። ምን በመጠቀም? እነኚህ የኤሌክትሮኒክስ ዲቫይሶችን በመጠቀም ኮምፒውተር፣ ላፕቶፕ፣ ስማርትፎኖችን እነኚህ በመጠቀም ማለት ነው። ዘ ወርልድ ዋይድ ዌብ ኢዝ viewed through web browsers such as Google Chrome, Internet Explorer and Mozilla Firefox ይለናል። እነዚህም ኦፔራ የሚባል አለ ማለት ነው። ስለዚህ ወርልድ ዋይድ ዌብ የሚባሉት የምንመለከታቸው በመጠቀም ነው፣ ብራውዘሮችን በመጠቀም ነው። ብራውዘር ስንል ጀስት ለምሳሌ እዚህ ጋር ኮምፒውተር ላይ ያለውን አሳያችሁ። Google Chrome ይሄን ብከፍተው ጀስት ሁለት ቴሌስክሪፕት ብቻ ነው፣ ተመልከቱ። ስለዚህ እዚህ ጋር የምትፈልጉትን ነገር ሰርች የምታደርጉት ለምሳሌ አንድ ዌብሳይት አለች W3 School ብዬ ብጽፍ እዚህ ጋር የምትመለከቷት ዌብሳይት ትመጣላችኋለች። ይቺ ዌብሳይት ስለዚህ ምንድናት? አንድ ራሷን የቻለች ዌብሳይት ናት አይደለም። ይሄን ለምሳሌ ክሊክ ማድረግ እችላለሁ። በምን ላይ ነው ቪው ያደረኳት ወይም ምን ላይ የተመለከትኩት? ብራውዘር ላይ ነው አይደለም። ስለዚህ እንትኖች ወርልድ ዋይድ ዌብ የሚታየው ምን ላይ ነው ማለት ነው? ብራውዘር ላይ ነው። ወርልድ ዋይድ ዌብ ብለን ደግሞ የምንጠራው ኢዝ ኤ ኮሌክሽን ኦፍ ዌብሳይት ስላለን ማለት ነው። የምትፈልጉትን መረጃ ከፈለጋችሁ ፓቲዝ አይሲቲ ብላችሁ ብትጠይቁ ምን ላይ ነው የምትጠይቁት? ብራውዘር ላይ ነው አይደል? ስለዚህ ሳይቶችን ለመመልከት ወይም ወርልድ ዋይድ ዌብን ቪው የምናደርገው እነኝህን ዌብ ብራውዘሮችን በመጠቀም ነው። የተለያዩ ዌብ ብራውዘሮች አሉ። ሞር አብዛኛው ጊዜ የሚመቸኝ እኔ ጎግል ክሮም ነው። ኢዝ ቬሪ ፋስት እና አሪፍ ናት ማለት ነው። ሴኪሪቲ ራሱ ባይ ዩዚንግ ዘ ብራውዘር ዋን ካን አክሰስ ዌብ ፔጅ ፍሮም ዘ ኢንተርኔት ይለናል ማለት ነው። ስለዚህ ብራውዘርን በመጠቀም የምትፈልጉትን ዌብ ፔጅ ወይም ዌብሳይቱን ከኢንተርኔት ላይ አክሰስ ማድረግ ትችላላችሁ ማለት ነው። እዚህ ጋር የኢንተርኔትንና የወርልድ ዋይድ ዌብን የሁለቱን ዲፈረንስ ልንገራችሁ። ለምሳሌ ጀስት ሀገራችን የተለያየ መንገዶች አሉ አይደለም። ወይንም ለምሳሌ ኢትዮጵያ ውስጥ ከአዲስ አበባ ተነሳችሁ ወደ ሐዋሳ፣ ከአዲስ አበባ ተነሳችሁ ወደ ባህር ዳር፣ ወደ ጅማ ልትሄዱ ይችላላችሁ። የተዘረጋላችሁ አንዱን ከተማ ከሌላኛው ከተማ በመንገድ በተለያየ በአስፓልት ሊሆን ይችላል። ስለዚህ እርስ በራሳቸው እናያይዛለን። ከዛ በዛ ላይ እኛ ምን ማድረግ እንችላለን ማለት ነው? መጓጓዝ እንችላለን። ስለዚህ ከአዲስ አበባ ተነሳችሁ ወደ ሐዋሳ፣ ከዛ ሐዋሳ የምትፈልጉት ነገር ካለ ተጠቅማችሁ ወይንም ይዛችሁ የምትመጡ ነገር ካለ ይዛችሁ መታችሁ ወደ አዲስ አበባ መመለስም ትችላላችሁ ማለት ነው። ስለዚህ በተመሳሳይም ለምሳሌ ከኢትዮጵያ
እና ጎረቤት ካሉ ሀገራቶች ለምሳሌ ኬንያን ብትወስዱ እርስ በራሳቸው ማያያዝ እንችላለን ማለት ነው በመንገድ። ስለዚህ ከኢትዮጵያ ተነሳችሁ ወደ ኤርትራ ቢሄዱ ስለዚህ በመንገድ ቢኖር ማለት ነው። ስለዚህ የተዘረጋው ኢንፍራስትራክቸሩ እንደ ኢንተርኔት መውሰድ ትችላላችሁ ማለት ነው። ነገር ግን እዛ ላይ ያሉት ለምሳሌ የምትፈልጉት መረጃዎችን አክሰስ ለማድረግ ምናምን ሁሉም የተከማቸዋል አይደለም። ስለ ትራንስፖርት የምታገኙበት ምናምን መኪኖቹ ምናምን እነኛ ጀስት እንደ ወርልድ ዋይድ ዌብ መውሰድ ትችላላችሁ ማለት ነው። እያንዳንዳቸው እንደ ዌብሳይት ብንወስዳቸው ሁሉንም ሲያጠቃልል ወርልድ ዋይድ ዌብ ነው ማለት ነው። ስለዚህ ኢንተርኔቱ ምንድነው? ኢንፍራስትራክቸራችን ነው። ይሄም ማለት እያንዳንዱ ኮምፒውተር እርስ በራሱ የተያያዘበት ማለት ነው። ከዛ ያን ኢንፍራስትራክቸር በመጠቀም እኛ የምንፈልገውን መረጃ ከአንደኛው ኮምፒውተር ወደ ሌላኛው ኮምፒውተር ትራንስፈር ማድረግ እንችላለን። ዳውንሎድ ማድረግ፣ አፕሎድ ማድረግ፣ ሼር ማድረግ እንችላለን ማለት ነው። ከዛን ሼር ምናምን በምታደርጉበት ሰዓት ደግሞ የሚያስፈልጓቸው ነገሮች አሉ። ፋይል ትራንስፈር ፕሮቶኮል፣ ቴልኔት ራሱ ይሄ ወርልድ ዋይድ ዌባችን ራሱ እነኚህ በአጠቃላይ የኢንተርኔት ሰርቪስ ናቸው። ዛት ፋሲሊቴት አክሰስ ኢንተርኔት ሪሶርስ ኢንተርኔት ላይ ያሉ ሪሶርሶችን አክሰስ ለማድረግ የሚያፋጥኑ እንደዚሁም ደግሞ ላይ ያለው መረጃም ራሱ ለማግኘት የምንጠቀምባቸው ናቸው ማለት ነው። አይሆፕ እንደተረዳችሁ ተስፋ አድርጋለሁ ፋሚሊያን። ሌላኛው ደግሞ ዌብ ፔጅ ነው። ዌብ ፔጅ ላይ ስንመጣ በጣም ቀላል ናት። ሲንግል ሳይት ኦፍ ዌብሳይት ላይ ብንመጣ ምንድናት? ዌብ ፔጅ ብለን እንጠራታለን። እዚህ ጋር ላሳያችሁ። ለምሳሌ አሁን ጀስት ክሬተር የከፈትኩት ዌብሳይት አለ አይደለም፣ W3 ስኩል የምንላት ዌብሳይት ይቺ ናት። ለምሳሌ HTML የምትላለች ሌፍት ክሊክ ብቻ ናት። ይቺ የምትመለከቱት ፔጃችን ሲንግሏ ፔጅ ምንድናት? ዌብ ፔጅ ብሎ ይጠራል ማለት ነው። ይሄ HTML ሆም ላይ ያለሁት። ለምሳሌ HTML ኢንትሮዳክሽን ውስጥ ብገባ ለብቻው ይሄ ራሱን የቻለ ዌብ ፔጅ ነው ማለት ነው። ዌብ ፔጅ ላይ ስንመጣ እላው ላይ ሊኖር ይችላል፣ ቴክስት ሊኖር ይችላል፣ ኢሜጅ ሊኖር ይችላል፣ ግራፊክሶች፣ ቪዲዮ ሊኖር ይችላል። ስለዚህ አንዷ ፔጅ ላይ ሊቀመጥ ይችላል ማለት ነው። ስለዚህ በዚህ መንገድ መረዳት አለባቸው። ዌብ ፔጅ ብለን የምንጠራት ሲንግል ፔጅ ኦፍ ዌብሳይት ናት ማለት ነው። ዌብ ፔጅ ኢዝ ኤ ዶክመንት አቬሌብል ኦን ወርልድ ዋይድ ዌብ ላይ የሚገኘው። ዌብ ፔጅ አር ስቶርድ ኦን ዌብ ሰርቨር ኤንድ ካን ቢ ቪውድ ዩዚንግ ዌብ ብራውዘር ይለናል ማለት ነው። ጀስት ዌብ ሰርቨር ላይ ስቶር ይሆናል ማለት ቅድም አክሰስ አድርግ ከየት ነው የመጣው? ፊሽ አድርጎ ከሰርቨሩ ነው የሚመጣልኝ። ዌብ ፔጅ ካን ኮንቴን ላርጅ ኢንፎርሜሽን ኢንክሉዲንግ ቴክስት፣ ግራፊክስ፣ አውዲዮ፣ ቪዲዮ ኤንድ ሃይፐርሊንኮችንም ይዛል ማለት ነው። ሃይፐርሊንክ ስንል ምን መሰላችሁ? ጀስት ሊንክ ቱ አዘር ዌብ ፔጅ፣ ሌሎች ዌብ ፔጆች ሊንክ ነው። ለምሳሌ እዚሁ ላይ ልምጣና ለምሳሌ ተመልከቱ፣ ወርልድ ዋይድ ዌብ ላይ ማለት ነው። እዚህ ሲንግላችን ፔጅ አለች አይደለም? ሲንግል ኤችቲኤምኤል ኢንትሮዳክሽን የምትለው እዚህ ጋር ደግሞ ከግራ በኩል ያሉት አሉ አይደለ? እዚሁ ላይ ምን አለ? ኤችቲኤምኤል ኤዲተር የምትለው ወይም ደስ ያላችሁ ኤችቲኤምኤል ቤዚክ የምትለው ሌፍት ክሊክ ብቻ ናት። ተመልከቱ። ይሄን ሌፍት ክሊክ ጫን ወደዚህኛው ፔጅ እንዲወስድ ያደረገኝ ምንድን ነው? ቅድም ከኤችቲኤምኤል ኢንትሮዳክሽን ነበር ያለሁት። ከዚህ ወዴት መጣሁ? ወደ ኤችቲኤምኤል ቤዚክ ወደምትለዋ ስመጣ ወይ እንድመጣ ያደረገኝ ምንድን ነው? ሃይፐርሊንክ ስላለ ነው። ሃይፐርሊንክ ደግሞ ለምን ያገለግለናል? ከአንደኛው ፔጅ ወደ ላይኛው ፔጅ እንድንሄድ ሙቭ እንድናደርግ የሚያገለግለን ነው ማለት ነው። ኮሌክሽን ኦፍ ሊንክድ ዌብ ፔጅ ኢዝ ኖውን አስ ዌብሳይት ተብሎ ይጠራል ማለት ነው። ወይንም ኮሌክሽን ኦፍ ሊንክድ የሆኑ ዌብ ፔጆች እርስ በራሳቸው ወይም ብዙ ዌብ ፔጆች በአንድ ላይ ሲሆኑ ዌብሳይት ይባላል። ብዙ ዌብሳይቶችን ደግሞ የያዘልን ወርልድ ዋይድ ዌብ ተብሎ ይጠራል ማለት ነው። ኤች ዌብ ፔጅ ሃዝ ኢትስ ዩኒክ ዩኒፎርም ሪሶርስ ሎኬተር አላቸው እያንዳንዱ ዌብ ፔጅ ማለት ነው። ዩአርኤል ኢዝ አን አድሬስ ቱ ዌብ ፔጅ ኦን ዘ ኢንተርኔት ይለናል ማለት ነው። ዩአርኤል ምን መሰላችሁ? ደስ ይሄን ልክፈትላችሁ እና ላንጣ ሰው እዚህ ጋር ከላይ እንደምትመለከቷት ይችኛዋ ዩአርኤል ተብሎ ይጠራል፣ ወይንም ዩኒፎርም ሪሶርስ ሎኬተር ተብሎ ይጠራል ማለት ነው። ለምሳሌ ወደ መጀመሪያው ልምጣ ወደ ሆም ማለት ነው። እዚህ ጋር እንደምትመለከቱት https ከዛን w3school.com አለች አይደለም? ይሄኛው ራሱን የሚቻለ ጀስት እንትን ነው ዩአርኤል ነው ወይንም ዩኒፎርም ሪሶርስ ሎኬተር ነው። እዚሁ ላይ ለምሳሌ እያንዳንዱ ፔጅ ላይ ንግባ HTML የምትለዋን ልጫናትና ከዛን እዚህ ጋር ተመልከቱ። HTML የምትለዋ ላይ ስገባ እንደምትለው w3school.com ብሎ ከዛን HTML እና default.asp ይላል። ኢንትሮዳክሽን ላይ ምለው ላይ ስመጣ ተመልከቱ። እቺ ናት ትቀየራለች። ጫፍ ላይ ያለችው መጨረሻ ላይ ያለችው ትቀየራለች። ለምሳሌ ቤዝ ኤሌመንት የምትለው ላይ በመጣ ተመልከቱ። ይሄው ይሄኛው ኤሌመንት.asp ይላል ማለት ነው። ስለዚህ እያንዳንዱ ዌብ ፔጅ የየራሱ የሆነ ምን አለው ማለት ነው? ሲንግል የሆነ ዩአርኤል ወይንም ዩኒክ ዩአርኤል አላቸው ማለት ነው። ዩአርኤል ሃዝ ቱ ሜን ኮምፖነንቶች አሉት። ዘይ አር ፕሮቶኮል አይደንቲፋየር እና እንደዚሁም ደግሞ ሪሶርስ ኔም ተብሎ ይጠራል ማለት ነው። ፎር ኤግዛምፕል ለምሳሌ ዩአርኤላችን እዚህ ጋር እንደምትመለከቱት http
ኮለን ከዛ /www.google.com የሚላለ ፎር ዚስ URL ዘ ፕሮቶኮል አይደንቲፋየር ኢዝ ሃይፐርቴክስት ትራንስፈር ፕሮቶኮል የሚለው ወይንም የመጀመሪያው ይችኛዋ ምንድናት? ይችኛዋ ሳይድ HTTP የምትለዋ ማለት ነው ፕሮቶኮል አይደንቲፋየር ናት። ኤንድ ዘ ሪሶርስ ኔም ኢዝ www.google.com ተብሎ ይጠራል። ከዚህ በኩል ወደ ቀኝ ያሉት በአጠቃላይ መጨረሻው ድረስ ሪሶርስ ኔም ተብሎ ይጠራል ማለት ነው። ዌብ ፔጅ አር ካቴጎራይዝድ ኢንቱ ስታቲክ ዌብ ፔጅ እንደዚሁ ደግሞ ዳይናሚክ ዌብ ፔጅ ተብሎ ይከፈላል። ቤዝድ ኦን ዘ ኢንፎርሜሽን ዘ ኮንቴንት እላያቸው ላይ በያዙት መረጃ መሰረት ዌብ ፔጅን በሁለት እንከፍለዋለን፣ ስታቲክ እና ዳይናሚክን ማለት ነው። በነገራችን ላይ እዚጋ URL-ላችን ላይ በደንብ መረዳት አለባችሁ ማለት ነው። ሪሶርስ ኔማችን ምንም እንኳን ከዚህ በኩል ያለው ወደ ቀኝ በኩል ያለው ቢሆንም ዶሜን ኔም የሚባልም አለ ማለት ነው። .com ምናምን መጨረሻ ላይ ያሉት የሚባሉት ምንድነው? ዶሜን ኔም ናቸው። ለምሳሌ .edu .com .org ምናምን የሚባሉ ልታዩ ትችላላችሁ እና እነኛ ለብቻቸው ምን ተብሎ ይጠራሉ? ዶሜን ኔም ተብለው ይጠራሉ። HTTP የምትለው ፓርት ብቻ ፕሮቶኮል አይደንቲፋየር ናት። የቀሩት ከዛ ምን ተብሎ ይጠራሉ ማለት ነው? ሪሶርስ ኔም ተብሎ ይጠራል ማለት ነው። ይህ ምን ላይ ነው የሚሆነው? ጀስት አንድ URL ሁለት ፓርት አለው የሚለውን ነገር ወይም ሁለት ሜን ኮምፖነንት አለው ከሚለው አንጻር ማለት ነው። ዌብ ፔጅን በሁለት ከፍለነዋል፣ ስታቲክ እና ዳይናሚክ። እነሱን በደንብ ልንገራችሁ። የመጀመሪያው ስታቲክ ዌብ ፔጅ ብለን የምንጠራው ነው። ስታቲክ ዌብ ፔጅ ላይ ስንመጣ በጣም ቀላል ምን መሰላችሁ? ለምሳሌ አንዳንድ ጊዜ ዌብሳይት ላይ ተመልክታችሁ እንደሆን ወይም ፌስቡክ ላይ የተለቀቀ ነገር አይታችሁ እንደሆን ሁልጊዜም የማይቀየር ነገር አለ። ለምሳሌ ፌስቡክን ብትመለከቱ ላይክ በተኑ አለ፣ ኮሜንት የምጽፉበት እንትኖቹ በተኖቹ እነኛ አይቀየሩም አንቲል ማስተር የሚቀይራቸው ድረስ ያን ዲቨሎፕ ያደረገው ሰውዬ ጀስት ላይክ ምልክቷን የሆነ ሌላ ነገር ማድረግ ይችላል። ያን እስካላደረገው ድረስ ሊቀየር አይችልም። ያ ስታቲክ ዌብ ፔጅ ተብሎ ይጠራል ማለት ነው። ነገር ግን በየጊዜው የሚቀያየር ለምሳሌ በተመልካቹ መሰረት የሆነ ሰው ሲያየው ነምበር ኦፍ ቪው ምን ያህል ሰው እንደተመለከተው፣ ሰዎች ላይክ ሲያደርጉት የላይኩ ብዛት፣ የኮሜንቱ ብዛት፣ የሚሰጠው ኮሜንት ያ ሲቀያየር በሚቀያየርበት ሰዓት ዳይናሚክ ዌብ ፔጅ ይሆናል ማለት ነው፣ ወይም የምንቀያየረው ማለት ነው። ስታቲክ ዌብ ፔጅ ላይ ስንመጣ ምንድነው? ስታቲክ ዌብ ፔጅ ኮንቴን ኦንሊ ስታቲክ ኢንፎርሜሽን። ስለዚህ ስታቲክ ዌብ ፔጅ ብለን የምንጠራው የሚይዝልን ምን ብቻ ነው ማለት ነው? ስታቲክ ኢንፎርሜሽኖችን ብቻ ነው የሚይዝልን። ዛት ሚንስ ዩዘር ካን ኦንሊ ሪድ ዘ ኢንፎርሜሽን በት ካን ኖት ዱ ኤኒ ሞዲፊኬሽን። ምንም አይነት ሞዲፊኬሽን ወይም መቀየር አይችልም ተመልካቹ ማለት ነው። ኦር ኢንተራክት ዊዝ ዘ ኢንፎርሜሽን፣ ከኢንፎርሜሽኑ ጋር ኢንተራክት ማድረግም አይችልም ማለት ነው። ስታቲክ ዌብ ፔጅ አር ኦንሊ ዩዝድ ዌን ዘ ኢንፎርሜሽን ኢዝ ኖ ሞር ሪኳርድ ቱ ቢ ሞዲፋይድ። ስለዚህ የምንጠቀማቸው ጀስት ሞዲፊኬሽን የማያስፈልጋቸው ከሆነ ሁልጊዜም አይቀየሩም። ስታቲክ ዌብ ፔጅ ሪሜን ዘ ሴም ነው አንቲል ኢት ኢዝ አፕዴትድ ሲል ምን ለማለት ፈልጎ ነው? ያን ዲቨሎፕ ያደረገው ሰውዬ ገብቶ እስካልቀየረው ድረስ መቀየር አይችልም ማለት ነው። ለምሳሌ እኔ ፌስቡክ ፔጅ ላይ ወይንም ቲክቶክ ላይ ለምሳሌ የሆነ ቪዲዮ ፖስት ባደርግ ብፖስት ማለት ነው ፕሮፋይል ፒክቸር ላስቀምጥ እችላለሁ፣ ወይንም ስሜን ጽፌያለሁ አይደለም። ያን ስሜን እናንተ ገብታችሁ መቀየር አትችሉም፣ ፕሮፋይልን መቀየር አትችሉም። ጀስት አንቲ ሚሰም ቀይረው ድረስ ማለት ነው። ላይክ በተኑን ራሱ ምልክቱን እሱን መቀየር አትችሉም። ግን ነምበር ኦፍ ላይኩን፣ ነምበር ኦፍ ኮሜንቱን፣ ምን ያህል ቪው እንደተመለከተው ምናምን ነገር በቪወሮቹ ምክንያት ይቀያየራል ማለት ነው። ስለዚህም በደንብ መረዳት አለባቸው። ኢቨን ለምሳሌ አንድ ዌብሳይት ላይ ብትመለከቱ አባውት ፔጃቸው ላይ ብትገቡ አብዛኛው ጊዜ ስታቲክ ነው የሚሆነው፣ አይቀየርም እና ስለዚህ ከዛ አንጻር ነው። ዳይናሚክ ዌብ ፔጅ ላይ ግን ስንመጣ ምንድነው? ዳይናሚክ ዌብ ፔጅ ኦር ዳይናሚክ ዌብሳይት ኮንቴን ኢንፎርሜሽን ዛት ቼንጅ ዲፔንዲንግ ኦን ዘ ቪወር። የሚቀየረው በምን መሰረት ነው? በቪወሩ በተመልካቹ ማለት ነው። ዘ ታይም ኦፍ ዘ ዳይ በቀኑ ለምሳሌ ያ የተፖስተበት ፖስት ትናንትና ከሆነ ጀስት ትናንት ይላቸዋል። የፈርስት ዳይ ሰከንድ ከሁለት ቀን በፊት ላስት ቱ ዳይ በፊት ምናምን እያለ ይቀጥላል። ራሱ ቸክ ማድረግ እንችላላችሁ። ዘ ታይም ዞን ኤንድ ዘ ቪወር ኔቲቭ ላንጉጃቸው። ዳይናሚክ ዌብ ፔጅ አውቶማቲካሊ ቼንጅ ዴይሊ ቱ ጊቭ ቪዚተር ኤኒ ኮንተንት። ለምሳሌ ቪዚተሩን ተመልካቹ በተመለከተው ቁጥር የሚቀያየር ነገር ከሆነ እሱ ዳይናሚክ ዌብ ፔጅ ብለን እንጠራዋለን ማለት ነው። ዌብሳይቶችም አሉ በነገራችን ላይ አንዳንድ የማይቀየሩ ዌብሳይቶች፣ አንዳንድ ጊዜ ደግሞ በየጊዜው ቼንጅ የሚሆኑ ማለት ነው። ለምሳሌ እናንተ ፌስቡክ ላይ ወይም ቲክቶክ ላይ ፊት ለፊት የሚመጣላችሁ መረጃዎች አሉ አይደል? የሚሰው ፎቶዎች ምናምን ስክሮል ስታደርጉ እየተቀየረ ነው የሚሄደው። ሁልጊዜም ተመሳሳይ ሊመጣላቸው አይችልም አይደል? አንዳንድ ዌብሳይቶች ደግሞ በተለይ የፖርትፎሊዮ ምናምን ዌብሳይቶች ደግሞ ስትመለከቱ ሁሌም ራሳቸው ናቸው ገብተው እስካልቀየሯቸው ድረስ የማይቀየሩ አሉ ማለት ነው።
ሌላኛው የምንመለከተው ተማሪዎች ኤፍቲፒ ነው ወይም ፋይል ትራንስፈር ፕሮቶኮል ብለን የምንጠራው ማለት ነው። ኤፍቲፒ is one of the internet service that are used for transferring file from one system to another using internet ይለናል ማለት ነው። ይህም ማለት ኤፍቲፒ ብለን የምንጠራው ከኢንተርኔት ሰርቪስ ከምንላቸው ኤግዛምፕሎች ውስጥ አንደኛው ነው። የሚያገለግለንም ፋይሎችን ከአንደኛው ኮምፒውተር ወደ ሌላኛው ኮምፒውተር ወይም ከአንደኛው ሲስተም ወደ ሌላኛው ሲስተም ኢንተርኔትን በመጠቀም ፋይሎችን ትራንስፈር ለማድረግ የምንጠቀምበት ነው ማለት ነው። በተጨማሪም ኤፍቲፒ ብለን የምንጠራው ፋይሎችን ዳውንሎድ ለማድረግ አፕሎድ ለማድረግ እንደዚሁም ደግሞ ትራንስፈር ለማድረግ እንጠቀምበታለን ማለት ነው። ከአንዱ ሲስተም ወደ ሌላኛው ሲስተም ወይንም በኮምፒውተሮች መካከልም ሊሆን ይችላል ማለት ነው። FTP is also used to transfer file when the file size is large or when several files are transferred which are difficult to transfer using ኢሜል ይላል ማለት ነው። በተጨማሪም ኤፍቲፒ ብለን የምንጠራው የሚያገለግለን ፋይሎችን ትራንስፈር ለማድረግ ያገለግለናል። በተለይ የፋይሉ ሳይዝ በጣም ትልቅ ሲሆን እንደዚሁም ደግሞ ያንን ፋይል በኢሜል መላክ በምንቸገርበት ሰዓት ኤፍቲፒ ልንጠቀም እንችላለን ማለት ነው። ሌላኛው የምንመለከተው ሃይፐርቴክስት ትራንስፈር ፕሮቶኮል ነው። HTTP stands for ሃይፐርቴክስት ትራንስፈር ፕሮቶኮል ተብሎ ይጠራል። በነገራችን ላይ በብዛት ፈተና ላይ ይመጣል ፋሚሊ። HTTP stands for ሃይፐርቴክስት ትራንስፈር ፕሮቶኮል የምትለው ማለት ነው። it is used to access data on the world wide web የሚያገለግለንም ወርልድ ዋይድ ዌብ ላይ ያሉ መረጃዎቻችንን አክሰስ ለማድረግ እንጠቀምበታለን ማለት ነው። HTTP has server ወይንም ሰርቪስ and client ወይንም request communication protocol ይጠቀማል ማለት ነው። HTTP የሚጠቀመው ምን አይነት ፕሮቶኮል ነው? ክላይንት ሰርቨር ወይንም ሰርቪስ ሪኩዌስት ኮሚኒኬሽን ፕሮቶኮል ይጠቀማል ማለት ነው። HTTP is also used for formatting and transferring web page data, text, image and video over the ወርልድ ዋይድ ዌብ ይለናል ማለት ነው። ስለዚህ HTTP በተጨማሪም ለምን ያገለግለናል? ፋይሎችን ወይንም ዌብ ፔጅ ላይ ያሉ ዳታዎቻችንን ፎርማት ለማድረግ እንደዚሁም ደግሞ ትራንስፈር ለማድረግ እንጠቀምበታለን። እነኚህ ዌብ ፔጃችን ላይ ያሉት ምን ሊሆን ይችላሉ? ቴክስት፣ ኢሜጅ ወይንም ቪዲዮ ሊሆን ይችላል ማለት ነው። it is used to create communication between web server and web users ይለናል ማለት ነው። ይሄ HTTP ብለን የምንጠራው በዌብ ሰርቨራችንና እንደዚሁም ደግሞ በዌብ ዩዘሩ መካከል ኮሚኒኬሽን ክሬት ያደርጋል ማለት ነው። ወይንም ኮሚኒኬሽን ክሬት ለማድረግም እንጠቀምበታለን ይለናል። it acts as a request response protocol. For example, a client who use a web browser and server is a web host that hosts the website ይለናል ማለት ነው። ለምሳሌ እዚህ ጋር ኤግዛምፕል እንደምትመለከቱ ወይንም HTTP እንደምን አክት ያደርጋል ብለናል። ሪኩዌስት ሪስፖንስ ምንም ጥያቄ የለውም። ጠያቂና መላሽ ማለት ነው። እንደ ኤግዛምፕል ለምሳሌ ዌብ ብራውዘርኛ ብንወስድ ዌብ ብራውዘር ማንኛውም ብራውዘር መውሰድ ትችላላችሁ። ጉግል ክሮም ሊሆን ይችላል። ኤንድ ሰርቨር በኩል ደግሞ ለምሳሌ አንድ ዌብ ሆስት ብንወስድ ዌብ ሆስት ማለት ዌብሳይቶች ሆስት የሚደረጉበት የሚቀመጡበት ቦታ ነው ማለት ነው። ስለዚህ ያ ነው፣ ምንም የተለየ ነገር አለ። እዚህ ብራውዘራችሁ ላይ ገብታችሁ እናንተ ለምሳሌ www.school.com ብዬ ብጽፍ ይመጣል አይደለም? www.school እዚህ ብራውዘራችን ላይ www.school ብላችሁ ጽፉ የዚች ዌብሳይቷ ትመጣላችኋለች ማለት ነው። ስለዚህ እቺ ምን ላይ ነው ጠይቅ ነው እኛ ሪኩዌስት ያደረግነው ጀስት ብራውዘራችን ላይ ነው የተቀመጠችው። ደግሞ እቺ ጀስት ዌብሳይታችን ዌብ ሆስት ላይ የተቀመጠችው ወይንም ወርልድ ዋይድ ዌብ ላይ ያለችው ከሱ ላይ ነው አክሰስ ያደረግናት። ሌላ የተለየ ነገር አይደለም ማለት ነው። whenever a client transmits a request to the website server, the HTTP proceeds that request and creates connection between the client and the server through transmission control protocol ይለናል ማለት ነው። ይህ ምን ማለት መሰላችሁ? whenever ሲል በማንኛውም ሰዓት ሊሆን ይችላል ክሊያንቱ ወይንም የኮምፒውተር ተጠቃሚው የሚፈልገውን ጥያቄ ለዌብ ሰርቨራችን ሊያቀርብ ይችላል። ጀስት ዌብ ሰርቨራችን ጥያቄ ተቀባይ ነው። ለምሳሌ እናንተ ብራውዘር ላይ ገብታችሁ what is ICT ብላችሁ ብትጽፉ እሱ ጥያቄው ወይንም ጠያቂዎቹ ራሳችሁ ክሊያንቶች ናቸው። ከዛን what is ICT ብላችሁ ጽፉ የሚያመጣላችሁ ምላሽ ያ ምላሽ ከየት ነው የሚመጣ? ከዌብሳይት ሰርቨሩ ከሰርቨሩ ሳይድ ይመጣል ማለት ነው። በተመሳሳይ ይሄ እንደምትመለከቱት ይቺ የመጣችሁ www.school.com ብላ የመጣችሁ ብራውዘራችን ላይ ዲስፕሌይ ያደረገችው ከየት መጣ ነው? ከዌብ ሰርቨራችን ነው የመጣችሁ ማለት ነው። ይሄን በደንብ መረዳት ይኖርባችኋል ማለት ነው። ግን እንደዚህ በሚያደርጉበት ሰዓት ጀስት HTTP ማለትም እኛ ብራውዘራችን ላይ ገብተን የሆነ ጥያቄ ስንጠይቅ ያን ጥያቄውን የሚያካሄደው ወይንም ፕሮሰስ የሚያደርገው ማን ነው ማለት ነው? HTTPያችን ነው። ሃይፐርቴክስት ትራንስፈር ፕሮቶኮላችን ነው ማለት ነው። ያን በሚደረግበት ሰዓት ምን ያደርጋል? እሱ መጀመሪያ ጥያቄውን ይይዝና ለጥያቄው መልስ ከመሰጠቱ በፊት በሰርቨሩና በክሊያንቱ መካከል
ኮኔክሽን ክሬት እንዲደረግ በመካከላቸው ኮኔክሽን ክሬት እንዲደረግ ያደርጋል ማለት ነው። ማን በመጠቀም ትራንስሚሽን ኮንትሮል ፕሮቶኮል ወይንም ቲሲፒ የምትባለዋን በመጠቀም ማለት ነው። ዜን ከዛም በኋላ ጀስት በሁለቶች መካከል ኮኔክሽን ከተፈጠረ በኋላ ኤችቲቲፒ ሴንድ ሪኩዌስት ቱ ሰርቨር ያን ጥያቄ ይዝና ለሰርቨሩ ይጠይቀዋል ማለት ነው። ከዛን ሰርቨሩ ላይ ጀስት ሰርቨሩ ሰርቨር ውስጥ ያ መረጃ አለ የለም የሚለውን ነገር ቼክ ያደርጋል። ከዳታቤዙ ላይ ፊች ያደርገዋል ማለት ነው። ከዛ ፊች የተደረገውን መረጃ ደግሞ ምክንያቱም ምላሽ የሚሰጠው ማነው? ሰርቨራችን ነው አይደለ? ያን ምላሽ ይይዝና ኤችቲቲፒው ለማን ሪስፖንስ ይሰጣል ማለት ነው? ለክሊያንታችን። ኤችቲቲፒ ሴንድስ ዘ ሪስፖንስ ወይም ምላሹን ባክቱ ለክሊያንቱ ምን ያደርጋል ማለት ነው? ይመልሳል ማለት ነው። ይሄን ለምሳሌ እንዴት ላስረዳችሁ መሰላችሁ? የሆነ መልእክት ላኩ ብትባሉ እናንተ ሶስተኛ ወገን ሆናችሁ እዚህ ጋር የሆነ ሰንበሪ ሰው አለ፣ እዚህ ጋር ደግሞ ሌላ ሰው አለ። ይሄኛው ከሌ ቦታ የሆነ ዕቃ ምናምን ያዝልኝና ና ብሎ ጠየቀው። እዚህ ጋር የሆነ ልጅ አለ ብለን እናስብ። ከዛን ይሄ ሰውዬ ከዚህ ይነሳና ወደዚህ ይሄዳል ማለት ነው። ይሄኛው እንደ ክሊያንት ነው፣ ይሄኛው ደግሞ እንደ ሰርቨር ነው ብንል ከሌ መጀመሪያ ምንድነው ይሄን ቃንጣ የለውም ከሌ እንደዚህ አይነት እንትን ያዝልኝና ስጥልኝ ብሎሃል ምናምን ብሎ ይጠይቀዋል። ከዛ ካረጋገጠ በኋላ ኮኔክሽን በሁለቱ መካከል ክሬት ያደርጋል ማለት ነው። ኦኬ እና ከዛን ያን ዕቃ ይፈልግና ለልጁ ይሰጠዋል። የልጁ ደግሞ ለመጀመሪያ ለጠየቀው ሰውዬ ለላከው ሰውዬ ምላሹን ወስዶ ያስረክባል ማለት ነው። ስለዚህ ኤችቲቲፒም የሚሰራው እንደዚህ ነው፣ በተለይ ወርልድ ዋይድ ዌብ ላይ ማለት ነው። በተጨማሪም ኤችቲቲፒ ፈንክሽን አስ ኮምቢኔሽን ኦፍ ኤፍቲፒ ኤንድ ሲምፕል ሜል ትራንስፈር ፕሮቶኮል የሁለቱንም ስራዎች መስራት ይችላል። ፋይል ኤፍቲፒ ብለን የምንጠራት ጀሳን ኤግዛምፕል ኦፍ ኢንተርኔት ሰርቪስ ናት አይደለም። የምታገለግለንም ፋይሎችን ትራንስፈር ለማድረግ እንጠቀምበታለን፣ በተለይ ኢንተርኔት ላይ ማለት ነው። አፕሎድ ለማድረግ ዳውንሎድ ለማድረግ እንደዚሁም ደግሞ ፋይላችን ሳይዙ በጣም ላርጅ በሚሆንበት ሰዓት በኢሜል መላክ ስንቸገር በኤፍቲፒ በመጠቀም መላክ እንደምንችልም የራሱ አገልግሎት አላት። በተጨማሪም ኤችቲቲፒ ብለን የምንጠራው እንደ ሲምፕል ሜል ትራንስፈር ፕሮቶኮልም ስራዎች እንደ ሁለቱም መስራት ይችላል ማለት ነው። ወይም የሁለቱም ስራዎች በአንዴ መስራት ይችላል ማለት ነው። the HTTP protocol is like SMTP protocol because the data transferred between the client and the server look like SMTP message ይለናል ማለት ነው። ስለዚህ ጋር በደንብ ሌላኛው መረዳት ያለብን ምንድነው ኤችቲቲፒ ፕሮቶኮል ብለን የምንጠራው ጀስት እንደ ኤስኤምቲፒ የሚልክበት ዋና ምክንያቱ ጀስት ተመሳሳይ ነው ያልነበት ምክንያት ምንድነው? ሁለቱም ምን ይጠቀማሉ? ክሊያንት ሰርቨር ስለሚጠቀሙ ነው። ነገር ግን በሁለቱ መካከል ልዩነት አለ። ጀስት የሚያለያቸው ምንድነው? ሃው ጀስት ከክሊያንቱ ወደ ሰርቨሩ ከሰርቨሩ ወደ ክሊያንቱ ግን ያን መረጃ ወይም ያን ሜሴጅ ሴንት የሚደረጉበት መንገድ ግን ይለያያል ማለት ነው። ሌላኛው ጀስት እዚህ ጋር እንደምትመለከቱት አንላይክ ኤስኤምቲፒ ይለናል። ከኤስኤምቲፒ በተለየ መንገድ ኤችቲቲፒ ሜሴጅ አር ኖት ሪድ ባይ ሂውማንስ። ኤችቲቲፒ ሜሴጁ ውስጥ ለውስጥ እንዴት እንደሚሰራ በሰዎች አይታይም። ጀስት የሚታየው በምኑ ነው? በኤችቲቲፒ ሰርቨሩ እንደዚሁም ደግሞ ኤችቲቲፒ የራሱ በክሊያንቱ በብራውዘሩ ላይ ነው እንጂ ሰዎች ሪድ ሊያደርጉት አይችሉም ማለት ነው። ኤስኤምቲፒ ላይ ግን ሰዎች ሪድ ማድረግ ይችላሉ። ያን ሜሴጅ በመካከላቸው ያለውን በክሊያንቱና በሰርቨሩ መካከል ያለውን ጀስት ምላሻቸውን በሁለቱ መካከል ያለውን ሰዎች ማየት አይችሉም በማለት ኤችቲቲፒ ላይ በኤስኤምቲፒ ላይ ግን መመልከት ይችላሉ ይለናል። እንደዚሁም ደግሞ ኤስኤምቲፒ ሜሴጅ አር ስቶርድ ኤንድ ፎርዋርድ ይለናል። በት ኤችቲቲፒ ሜሴጅ አር ዲሊቨርድ ኢሚዲየትሊ። በመካከላቸው ደግሞ ሜሴጁ ራሱ እዚህ ጋር ስንመለከት ምንድነው ኤስኤምቲፒ ላይ ያ ሜሴጅ መጀመሪያ ስቶርድ ይሆናል፣ ከዛም በኋላ ፎርዋርድ ይሆናል ማለት ነው። ያ ሜሴጅን መመልከት ማየትም ይችላሉ። ወይም ማንኛውም ጽፉት ራሱ በሰዎች ሪድ ይደረጋል። እንደዚሁም ደግሞ ያ ሜሴጅ መጀመሪያ ስቶርድ ይሆንና ከዛም በኋላ ነው ፎርዋርድ የሚሆነው። ኤችቲቲፒ ላይ ስንመጣ ግን እንደዛ አይደለም። ኢሚዲየትሊ ምንድነው ያ ሜሴጅ ዲሊቨርድ ይደረጋል ማለት ነው። ዜር አር አዘር ፕሮቶኮሎች አሉ ሰቻስ ኢንተርኔት ሜሴጅ አክሰስ ፕሮቶኮል ኤንድ ኔትወርክ ታይም ፕሮቶኮል። ሁሉም የራሳቸው የሆነ አገልግሎት አላቸው ማለት ነው። ተማሪዎች ቪዲዮ ሊረዝምባችሁ ስለሚችል አጠራጠር ማድረግ ስላለብኝ የፓርቷን እዚህ ላይ ብናበቃ ይሻለናል። ፓርት 2 እንደዚሁም ፓርት 3 እስከ ፓርት 4 ድረስ እስከ ፓርት 5 ድረስ ስለሰራሁላችሁ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ ማለት ነው። ስለዚህ እዛ ላይ ማግኘት ትችላላችሁ ማለት ነው። ሪቪው ኤክሰርሳይዝንም እዛ ላይ አስቀምጥላችኋለሁ። ለዛሬ ይብቃን። ቪዲዮ ከተመቻችሁ ላይክ አድርጉት። እንደዚሁም ደግሞ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ለጓደኞቻችሁ ሼር አድርጉላቸው። ጉድባይ